የኋላ ታሪክህን ስሰማ መርካቶ ውስጥ በ20 ብር ትላላክ ነበር? ኦፍ ኮርስ በብር አንዱ አንተ ነህ እንዴ ላኪው? በብር ላኪው መርካቶ ውስጥ አዎ። እኔ መርካቶ ይርጋ ኃይሌ እኔ መጣሁትኝ የጌሌ ነው የሰራሁት። እሺ በ20 ብር ነበር ብላላከው። አይገርም ግን ችግር የለም ኖርማል። በጊዜው ደህና ብር ነው። ስንት ዓመት ነበር? አረጁ ጨኔ በጣም እኔ በጊዜ ነው ስራ የጀመርኩት 15 ዓመት 16 ቢሆን በቃ ያኔ ነው በቃ ብር እጅ ላይ የገባው ማለት ነው። አዎ ብር እኮ ቶሎ ገባ። ቶሎም ግን አስል አንድ ላይ ነው የሚገባው። ምክንያቱም ምን ያውን በጣም የዳህ ልጅ ነኝ። ፋሚሊ አግዛለሁ በደንብ። አባታችን የለም ወጥቷል በጊዜ ብቻ ፋሚሊ እኔ ነኝ እንትን እያልኩ የመጣሁት በገንዘቡ ደረጃ እየሸፈንኩ የመጣሁት ከ10 ምናምን ዓመት በኋላ እኔ ነኝ። ግን በዛ እድሜ ወደ ስራ እንድትገባ ያውም ትምህርት አቆመ እንድትገባ ምንድነው በጣም ከባድ ምክንያት የሆነው? እንዳልኩ ነው በአባቴ ቤተሰብ ያስተዳድር ነበር ወጣ። አክቹአሊ አባቴም እያለ እንትን ነው ብቻ የምንፈልገው ኑሮ አይደለም የምንኖረው። ብዙ የተቸገርን እንደ አንድ ታሪክ አለን። እንትን ይሄ በባቄላ ቀቅለን በሲኒ ተሰፍሮ ተሰጥቶን እየበላን ነው የምንኖርበት ታይም ነበር። የምሰጠን በጣም የችግር ላይፍ ነው። ተሰፍሮ ማለት በጠግብም ባጠግብም ተሰፍሮ ነው ትርፍና የምትበላው። ተሰፍሮ ካልሆነማ ብዙ ልጆች ነን 5 ልጆች ነን። እንዴት ነው የሚሆነው? አይሆንም። እህቶች አረብ ሀገር ተሰደዋል በጣም በልጅነታቸው በጣም ልጅ ሆኖ 8 ዓመት 7 ዓመት 6 ዓመት ሰርተዋል ሰው ሀገር ሄደው በደንብ እነሱ ናቸው እኛን በደንብ ሲያግዙ የነበሩት። ግዴታ ነው ወጥተህ መስራት። እንደዛ እየኖርክ ነው አባትህ ያልነበረው? አዎ በቃ በዚህ የሚደብር ላይፍ ላይ ነው እንትን ነው አባቴ የሚወጣው። እና ብዙ ነገሮችን እንዴት መሰለህ አሁን ሳወራቸው እኮ እንዲህ ይዛል ልጅ ግን የምትለው እናቴ ብትሰማኝ ምንድነው የካቲት ተምሬያለሁ ወደ በሰለሚያ በእግሬ ነው የምመጣው። ብር 50 አይሰጠኝም እኔ ፋዘሬ እንካ ብር 50 ነው ይዘኔ ታክሲ እና 8:45 ትለቀቃለህ። ከዛ በፊት ምሳ ሰዓት ረፍት አለ። ምሳ አልበላም ምክንያቱም በቃ ላይፋችን በጣም ዝቅተኛ ነው። ገባ ምሳ ሳልበላ ቤት ሂጂም በላው ደህና ምግብ አይሆንም። ይሄን ነገር እያየ የሆነ ነገር መለወጥ ትፈልጋለህ። ሌላው ቢቀር ራስን ለመቻል ራሱ ግዴታ ነው የምትወጣው። መቼም ጠግበህ ምናምን እኮ ይወጣው ማን የትኛውን ሰው እና ያስቀኛል። አሁን ለምሳሌ እኔ ትምህርት ላይ ብዙም አልገፋው ከ10 አላለፍኩም እኮ ግን ሰው ይመጣና እንትን አልተማርክ ምናምን ብሎ ሊያወራ ሲፈልግ ቅብጥ ብሎ ምናምን የተማረ ሰው ግራ ይገባሃል። እሺ ይሁን ነው የምትለው። አሁን ታያቸዋለህ ሊስትሮ የሚጠርጉትን ልጆች ምናምን ዝም ብለህ አስበው እስኪ ደስተኛ ቢሆኑ የማይማሩ ይመስላል? ቢችሉ ኑሮ ጎዳና ላይ የሚወጡ ይመስላል? አይደለም እኮ። ግን ሰው ለምን አልተማርክም የሚለውን ኬር ገባ ለምን እንትን አላልክም ምናምን ነው። በጊዜ ነው ስራ ላይ የገባሁት። ብቻ ቤተሰቤ ለማስደሰት በሚችለው አቅም ስለምሞክር የእናትም ጸሎት ስላለኝ ነገራቶች ብዙም አይከብዱኝም። ስትራግል ውስጥ እገባለሁ። እኔ ኃላፊነቱን ልውሰድ አልክ በቃ ልክ አባትህ ሳይኖር ሲቀር ሳላቅ ወሰድኩኝ። ባይዘው ኃላፊነት መውሰድ ፈልጌ አይደለም ማለት ለመናገር በቃ ስትሞክር ነው ማለት ነው። አዎ ሳላቅ ነው በቃ እናቴ ትቸግር ሲላት ነው ለምን እኔ እያለሁ ስትል 10 ብር ስትሰጥ 20 ብር ስትሰጥ 30 ብር ስትሰጥ እያለ እንትን ሆነ በቃ ባይዘው ሰው ብር ስለሰጠ ቤተሰብ አስተዳደር ቤተሰብ የሚያስተዳድረው አሁንም አባወራና አማወራ ገንዘቡ ትሰጣለህ። ከዛ እነሱ ያስተዳድራሉ። ታምር ይሰሩበታል እነሱ። አንተ ቢሆን ምንም የትም አታደርሰው። ማስተዳደር የሜንታል ጉዳይ ግን ማገዝ በሚለው ይያዝልኝ። እኔ አሰብኩት ይሄ ትንሹን ኢሳም በቃ ልውለው ሲል ሲሮጥ ያቺን ያብር ለማብሰል በደንብ ነበር በጦዞ በደንብ ደረጃ ነበር እና ኢሳም ስትባል እዛ ትሄዳለህ። አዎ እና ምንም በዘር የሌለ ማለት ነው። የኩላሊት ጠጠር ይዞኛል እዛ በጣም ከመልፋት የተነሳ 2 ሰዓት ገባለሁ 12 ሰዓት ድረስ ቆሜ ነው የምሰራው። ወንበር የለኝም ለኔ 3 ሰዎች አላቸው እኔ ወንበር የለኝም። ስትሮራጥ ቆሜ ነው የምሰራው። አዎ ላላካለው ስመጣም እቆማለሁ እንጂ አልቀመጥም። መቀመጫ የለኝም። እና ያ ሰዓት ነው እንደውም በጣም እንትን የሚደብረው ታይም በላይፌ። ከዛ የኩላሊት ጠጠር አመመኝ እና ምን አደረኩ መሰለህ 20 ብር ነው የሚከፈለኝ። 20 ብር አፎርድ አያደርግም ቢኮዝ እኔ ኮልፌ ልጅ ነኝ። መርካቶ ነው የምሰራው። ታክሲ ላይ ትጨርሰዋለህ። ሰምታይምስ የማይሰጥህ ታይም ይኖራል። ተላላኪ ነኝ እና የሚቀንስበት ቦታ እየሄድኩ እገዛለሁ። በቃ ያቺን ብር ከዛ ትርፉን ለመያዝ ነው። ለምሳሌ 100 ብር የሚሸጥ ከሆነ 90 ብር የሚሸጥልኝ እንትን ቦታ ነው የምፈልገው። ስፔር ቤቶች ነው የምፈልገው 10 ብሩን ለማግኘት እና ኪራይ በቀነሰላቸው ቁጥር ከነሱ አልጎዳም። ባይዘው ሀቅ ነው ብዬ አላስብም የነሱ። ምክንያቱም 100 ብር የሚሰጡኝ ህንጻ ውስጥ እንድገዛ ነው። ከህንጻው ከወጣው ግን ይቀንስልኛል። ከዛ ወጥቼ በቃ ልጅ ነኝ ሮጥ ብዬ እነሱን ብሮች ለመድኳቸውና ጥሩ ብር እየሰራ እወጣለሁ በሰዓቱ። ከዛ የሆነ ሰዓት ላይ ኩላሊት ጠጠር አመመኝ በጣም። ኩላሊት ሰው እረፍት ያስፈልጋል ተባልኩኝ። ሳርፍ ዋጋውን አወቁት እንዳለ እነሱም ወጥተው ቼክ ማድረግ ጀመሩ። እነሱ በቃ አማራጭ የላቸው የሚልኩት ሰው የለም። እረፍት ላይ ነው እኔ
ሰው ራሳቸው ሲጠይቁ አሃ እየሪዛ ነው ማለት ነው። ለካ በደንብ ነው የሚይዘው በደንብ ይዞ ነው ለካ ከዛ እንዳመጣሉ አብሩም ይረሱት አለ። አይ አላለም። ኧረ ስመጣ ምን አለኝ እንዳትመጣ አይደለም ግን እንትን የቢዝነስ ካርዶቹን እንዳለ ሰብሰባ አንጣልኝ አለኝ አለቃው። እየደወለ መጠየቅ ጀመር። ስንት ነው በጣም ተራብረ ነው ባይዘው ይለሱ ግን አንዳንዴ ወይ አራዳ የሆኑብህ ሲመስልህ ይደብራል ምናምን ነገር ነው እንጂ በጣም ተራብረ ነው። ቢተውም ችግር አልነበረም። ሶ ባይብረ ደግሞ አፎርድ ማድረግ ላይፍ አልነበረም። ምክንያቱም ፋሚሊ አግዛለሁ በደንብ በጣም ጎበዝ ቴክኒሻል ነኝ ባይዘው። በዚህ አጋጣሚ ምን ነገር ጎበዝ ቴክኒሻል ትላልቆቹ የሚሰሩትን ስልክ ነው የምሰራው። የሞተ ስልክ ቻርጀር ላይ ፈነዳ ምናምን። እሺ በጣም ጎበዝ ነኝ። በጣም ጭጮኝ ነው ማወራ ቢኮዝ ለመድክ ማለት ነው እዛው። አዎ የሰራሁት ቤት በጣም ጎበዝ ቴክኒሻል ሰውየው ጎበዝ የሚባለው በሰዓቱ እና በዛ ሁኔታ ነው 20 ብር የሚከፈለኝ ቢኮዝ የለመድኩት እዛ ስለሆነ እኔ ያሰለጠንኩት ልጅ ነው። አርፈ 20 ብር ሰራ እና ስመጣ አየሩ ታውቁብኛል ምናምን ነገር እንዴት በ20 ብር ይኖራል? ምክንያቱም ቤት ያስለመድኩት ነገር አለ፣ እኔ ጋር የሆነ ነገር አለ። ሶ መውጣት አለብኝ። ወጣው በ20 ብር ከመሰራ በዞር ይሻላል በሚለው ማለት ነው። ሶ የትም ሊያሰሩኝ ፈቃደኛ አይደለም። የትም ቦታ ኢቭን ነው ማለት ረዳት ቴክኒሻል የነበሩት ራሱ ዋና ቴክኒሻል ሆነው ምናምን እኔ ረዳት ለመግባት ብፈልግ ራሱ ያሰሩኝ። በዚህ ሁኔታ አመት ቀጣ አመት ምን ማድረግ ጀመርኩኝ? ቤት መብላት አልበላም። ከዛ የቤቱ ገዛ ቆመ። ጓደኛዬን መጠበቅ ጀመርኩኝ ምግብ ለመብላት። አብሮ አደግ ጓደኛዬ ማለት ነው። አብሮ አደግ በሚለው የሳበኝ ተምሮ ምናምን ጠብቀው ነበር እስኪበላ ድረስ። የሆነ ሰዓት ላይ ከበደው እኔን ማብላት ነው እንጂ መጦር ከበደው። ከዛ አይ አልበላም ቤት እበላለሁ ማለት ጀመረ። አስወራ ነው እና ትዝ ይለኛል አንድ ጊዜ እናቴ በዛ ሲቹዌሽን ውስጥ 100 ብር ሰተኝ ያለቀስኩበት ማለት ነው። ወንድ ልጅ ነህ አግኝቻለሁ። ከዛ ነው ወደ ቤት የተመለስኩት ድጋሚ። ከተላላኪነት በ20 ብር ተላላኪነት የተነሳው ኢሳም ከዛ ዱባይ ሄዶ እቃ የሚልክ ነዋሪ ሆነ። በቃ ኑሮ አሪፍ ሆነ፣ ተስተካከለ። ዱባይ ሄጄ የዛሬ 7-8 ዓመት ነው ማውራህ አይደል? እንደዛ ነው የሚሆነው ጊዜው። እቃ ልካለው በቃ እዚህ ይቀበላል ሰው ብር ሂሳብ ይሰራል። እንመጣለን፣ በወር እንመጣለን፣ በሳምንት እንሄዳለን፣ በወር እንመጣለን። ለወር እዛ እንቆይና ዱባይ እዚህ ሳምንት ቪዛ እያስተካከልን እንሄዳለን ምናምን። ከዛ በኋላ ነው ነገራቶች እያለ ወደ ራሴ ሱቅ መጣው። የራሴ ሱቅ የመጣሁት ዱባይ ያገኘሁት ልጅ ጋር ሼር ነው። ከዛ ነው ወደ ቲክቶክ መጣው። አብራኝ የምሰራው አሁን ያልኩ አገኘኋት። ከሷ ጋር ቫይራል መውጣት ጀመረ። እኔ አሁን አንድ የሰማሁት ምንድነው ለአንድ ጓደኛ መኪና ገዝተህ